አይቀለድም። እርሱ ቁርአን እውነትን ከውሸት የሚለይ የፈጣሪያችን ክቡር ቃል ነው። እርሱም በፍጹም ቀልድ አይደለም። በመሆኑም አይቀለድም። አንድ አምላክ አንዲት ነፍስ ሰጥቶን አክብሮን ሳለ አልቆን እንድናምፀው አይሻም። ጡጊያን ስሜት ነቅንቆን አንዲት አይን ያለው አይናማ በአፈር እንደማይቀብጠው በአንዲት ነፍስም ቀልድ የለም። መስለም ነው የሚመረጠው። በአንዱ አላህ በማመን ትእዛዛቱን በማክበር መልካም ከሚያደርግ በስተቀር ሌላው ሰው በጥመት ላይ ነው እያስቀለደ በሚያስት በአክሳሪው የህይወት መስመር። እናማ አዛኙ መሐሪው አላህ ወንጀላችንን ታግሶን በፍጥነት ባንዋረድም ጀሃነም እሳት እሙን ነው። ሳይሰልሙ መሞት በመምረጥ በአንዲት ነፍስ አይቀለድም። ነፍስ ሁሉ ሞትን ቀማሽ ናት። ሳይዘጋጁም በድንገት መጨረሻችን እንዲያምር ይሳበን የኢስላም እውነት። ፈጥኖ መስለሙ ሲገባን አላህን ብሎም ነብዩን እስካልታዘዝን በአመፃው ወይ ደግሞ ቀንቶን በመስለም ውቡን ዲን ያለ ኸይር ከስብ ከሆነ ሰርክ የምንገልጸው ልበ እውሩ እኛው ነን። ቀልባችን የደነደነ ቁርአን የማያንጸው መዳን በሌላ በማንም የለም ነብዩ ሙሐመድ ባመላከቱት ቀጥተኛ የህይወት መንገድ ቢሆን እንጂ። ሰማያትንና ምድርን በመካከላቸው ያለውንም ሁሉ ለቀልድ አልፈጠርኳቸውም ይላል አላህ። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. ابن حزم ታላቁ ኢማም ምን ይላል? والله ይላሉ አላህ ቁርአን ላይ ባይነግረን ኑሮ አሉ ደግሞ በአካል አግኝተን ባንወያያቸው ኑሮ ከነሱ ጋር እንዲህ ሚላለ ብለን ዱንያ ላይ አናስብም ነበር አሉ። ለአቅል የራቀ ነው። አንድም ሶስትም ነው፣ ሶስትም አንድ ነው። ግን አላህ ነገረን ደግሞ ፊት ለፊት ተከራከርናቸው አሉ። ይህን አመለካከት ተይዞ እንዴት ሙስሊም ይሰለባል? ኢማም ኢብኑል ቀይም ተገርመው ኢጋሰቱል አህፋን የሚባል ኪታባቸው ላይ ጥያቄ አለኝ ይላሉ ለነዚህ እምነት ተከታዮች። በግጥም ነው ያስቀመጥኩት፣ ላንብብላችሁ። فيا عباد المسيح لنا سؤال قال ابن القيم نريد جوابه ممن وعاه إذا أتى الإله بصنع قوم أماتوه فهل هذا إله ويا عجبا لقبر ضم ربا وأعجب منه بطن قد حواه أقام هناك 9 من شهور لدى الظلمات من حيد غزاه وشق الفرج مولودا صغيرا فاتحا للثدي فاه ويأكل ثم يشرب ثم يأتي بلازم ذاك فهل هذا إله تعالى الله قال ابن القيم عن إفك النصارى سيسأل كل عما افتراه قتم يفسر فيا عباد المسيح لنا سؤال إن أنت يا يسوع أملاكيوج تياك هلا نالو ابن القيم يتعلقوا إمام ابن تيمية عن قفا درسا نريد جوابه ممن وعاه ملس مفلق لن يترداك اللالو إذا مات الإله بصنع قوم أملاك بسو لجوج كتقدل أماتوه فهل هذا إله جيتانو تاريا سو كقدلو ها سو ميقلو جيتان لي سو جيتا
ويا عجبا قالوا دمو ابن القيم የሚገርመው ደግሞ ይሄ ነው لقبر ضم ربا ጌታውን ያቀፈ ቀብር ነው የሚያጅበኝ አሉ ተቀብሯል አይደል واعجب منه بطن قد حواه የሚያጅበው ደግሞ እሱን ያቀፈች ማህፀን ናት አሉ በማህፀን ውስጥ አምላክ أقام هناك 9 من شهور لدى الظلمات من حيد غزاه 9 ወር ማህፀን ውስጥ ተቀምጦ የሚጠጣው ምንድነው ሐይድ እኮ ነው ሴት ልጆች ሐይድ ያሉ ሲያረግዙ ምግብ እየሆነ እኮ ነው ለልጆች ሲወለዱ ሐይዱ ነው ይወጣል ሐይድ ሲጠጣ ማህፀን ውስጥ ቁጭ ብሎ ነው የምትሉን አሉ ابن القيم وشق الفرج مولودا ከዛም ብልት ገልጦ ወጣ አፉን ከፍቶ ሊثديفاه ሊጠጣ እኮ ነው ምን ወተት ወደ እናቱ አፉን ከፍቶ ወጣ ነውን ምትሉን ويأكل ከዛም አደገ ይበላል ይጠጣል ثم يأتي بلازمنا ከበላህ ጠጣ ምን ይከተለዋል ምን አለ ማይነገረው አለ አይደል አላህ ቁርአን ላይ ኢየሱስ ጌታ ነው ሲሉ ምን አለ ካና يأكلان الطعام دي ምግብ እኮ ይበሉ ነበር ምን ማለቱ ነው አላህ Subhanahu Wa Ta'ala ሌላ ይከተላቸዋል እንዴት ጌታ ነው ትላላችሁ ابن القيم ንግግራቸውን ሲጨርሱ ምን አሉ تعالى الله ከዚህ የራቀ ነው عن عفك النصارى ነሳራዎች ከቀጠፉበት سيسأل كل عما افتراه ከቀጠፉት ነገር ነገ ይጠየቃል ይህን እምነት ሰው ይዞ እንዴት ወደ እምነቱ ይጣራል አንድ ዓሊም ምን ይላሉ والله ይላሉ ሌላው እምነት ራሱን ለማፋፋት ራሱ ላይ ኢንቨስት የሚያደርገውን ብር ሙስሊሞች ራሳቸው ላይ ቢያደርጉ መሬት ላይ እስልምና እንጂ ሌላ አይኖርም ነበር ገለበጡትና ደግሞ ምን አሉ ሌላው እምነት እስልምናን ለማጥፋት ኢንቨስት ያደረገው ያለውን እስልምና ሌሎችን ለማጥፋት ኢንቨስት ቢያደርገው አሁንም እስልምና እንጂ ሌላ አይቀርብ ነበር both times ግልጽ ነው አንድ መጽሐፍ ላይ ሳነብ አንድ ትልቅ ዌስተር ከአውሮፓውያን ውስጥ የኛ ጭንቅላት ነው የሚሉት አንድ ምሁር ነበር ይህን ሰው እስልምናን አጥንቶ ኢስላም ላይ ሂስ እንዲጽፍ ትችት ላኩት ኦሪየንታሊስቶች የሚሏቸው ማለት ነው ኢስላም ላይ ሂስ እንዲጽፍ ላኩት ገባውና እስልምና ማጥናት ጀመርኩ ይላል ከበቀራ እስከ ሱረቱ الناس ገና ከበቀራ ስገልጠው የሚያስደነግጥ ነው ምን ይላል አሊፍ ላም ሚም ذلك الكتاب لا ريب فيه ይህ ኪታብ ጥርጥር የለውም ለምእመናን መመሪያው ለመላኩ ጥርጥር የለውም ደነገጥኳል ከዛ ወደ ታች ወረድኩ ሱረቱ الناس ለሰው ልጆች የተላከ እምነት ነው ቁል አዑዙ برب الناس የሰው ልጅ ፈጣሪ ያለ ማለት ነው እስልምና ልቤን ነካው የሙስሊሞች አባል ሆንኩ ይላል አላሁ አክበር ታዲያ መጽሐፉን ሲጨርስ ይሄን የትዝታ ማስታወሻው መጽሐፍ መጨረሻ መጽሐፉ ላይ ምን ይላል I come to Islam as a rover but it lasts forever ይላል ወደ እስልምና አዳይ ሽፍታውን የመጣው እዛው ሰምቼ ቀረው ይላል ኢስላምን ለማጥቃት ሲያጠና የኢስላም ውበት አንበረከከው